አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዩቲዩብ ቤተሰቦቻችን እንደምን ሰነበታችሁ? እንደምን ቆያችሁልን? አልሐምዱሊላህ እኛ ጋር ሁሉ ሰላም። ይኸው ከረጅም ጊዜ መጥፋት በኋላ ዛሬ በጣም ባስደሳች ነገር ስለሆነ የተመለስኩት እኔ እንጃ ያለ ፕሮግራሜ ነው ማለት ይቻላል ቪዲዮ ልቀርጽ የወሰንኩትኝ። ምክንያቱም አንዳንድ ነገሮች ከፕሮግራሙ ውጭ ያረጓቸዋል። ለምሳሌ አላረግም ያላችሁትን እንደማረግ የማታደርኩትን ደግሞ እንትን ለማለት ነውና ምንድነው እሱም ያው በእህታችን ላይላ በተሰማው ነገር ሀቂቃ ይሄንን ካላልኩኝ የሆነ እንዴት ነው የሆነ እንትን እንዳጎደልኩ ነገር ነው የቆጠርኩት። ያው ለብቻችሁ ሁሉም ለየብቻው ሆኖ ይሄንን ሰምቶ ማይደሰት አለ ማለት በጣም ከባድ ነው፣ ሰውኛ ማለት ነው። እና እኔ ማስፊማኒቲ በጣም ነው ደስ ያለኝ ማለት ነው። የምር በጣም አላህ ደግሞ ደስታውን እስከ መጨረሻው ድረስ እንዲያደርገው እጅግ በጣም በቃ እስከዛ ድረስ ያለችው የዕለት ዕለት ዱዓችን መሆን አለባት። እኛ ይሄን ያህል ከተደሰትን አስቡት እስቲ፣ እኛ ይሄን ያህል ከተደሰትን አባት እናቷ የወለደች እናት የወለደ አባት ምን ያህል እንደሚደሰቱ ብሎም ዘመድ ብሎም ጎረቤት ብሎም የነሱን ጭንቅ እዛ ቀጥታ እንትን እያለ ያለው ሰው ደግሞ አስቡት ማለት ነው። እኛ እንግዲህ እሷን በአካል አናቃትም፣ በፎቶ ነው የምናውቀው፣ ስለ የነበረውን ሂስትሪ ነው የምናውቀው። ግን ሰው ስለሆንን የስደትን ምንነት ስለምናውቀው ስደት ማለት ምን ያህል በቃ አስከፊ ነገር እንዳለው ያን ሳይድ ስለምናውቅ እሷ ላይ ደግሞ ከዚህም አልፎ እሷ ላይ ሀፕን ያደረገው ነገር ደግሞ እጅግ በጣም ዘግናኝ ነው ሀቂቃ ማለት ነው። ሰውን የሚያክል ነገር በእጃችሁ በጣም ከባድ ነውና ለማሰብ ራሱ ማለት ነው። አላህ ግን መቼም ያው የልጅቷ መሞት በሷ እጅ ሰበብ መሆኑ ሁሉም ቀደር ነው። እሷም ላይ የመወሰኑ ቀደር ነው። ሁሉም ነገሩ ቀደር ሆኖ እያለ አንዳንድ ነገሮች ይሄ እንደ ነገሩ መክበድና የሆነ የተወሰነ የማቅለል ነገር አለውና በጣም ከባድ ነበረ። እና አላህ ደግሞ እንደተባለው የተባለውን ነገር አሁን እየተወራ ያለውን ነገር የተያዘው ቀጠሮ እውነት ሆኖ የተሞላው ፕሮሰስ የተሞላው ፎርም ምንም አይነት እንትን ያለ ነገር ሳይኖረው መሰናክል ሳይገጥማት አላህ በሰላም ለአባት እናቷ ለሀገር ለእናቷ እንዲያበቃት የምር በጣም በሰፊው ምኞቴ ነው። በእርግጥ እኛ ሰዎች ምን አለ በጣም ትዕግስት ያንሰናል። እርግጥ ነው ማለት አንዳንዴ እኛ ቸኩለን ነገሩ ሳይተው አላህ ደግሞ የሚያዘገይበት ምክንያት ይኖረዋል። በእርግጥ ያው ያንን እኛ እንደ ሰውኛ ደግሞ ታግሰን መጨረሻውን አቻይብ ከማለት ይልቅ ያው ሁላችን እንደምናውቀው በሰዓቱ ያው በተለይ ብሩ ከተሰበሰበ በኋላ ምንም አዲስ ነገር ሳይኖር ሲቀር ከነገ ዛሬ ሲባል ሲቆይ ያው ብዙ ነገሮች ተበለዋሉ። ያው ብሩን እና ከሊናቸው ያስቀሩት እና ከሊናቸው የበሉት ተብሎ የሰዎች ፐርሰናሊቲ አውጥተውላ እስከ ሚዲያ ላይ እስከ መውቀስ ተደርሷል። ያ እኔ የሰው ጥያቄ የሰው ወቀሳ ማለት ነው ትክክል አይደለም ብዬ አላምንም። ምክንያቱም ትክክል የሆነበት መንገድ አለ። ያም ምንድነው እኔ እውነት ለመናገር ብዙ ሰዎች እርዳታ ሲደረግላቸው የተለያየ ችግር ደርሶባቸው ለተለያየ ነገር ሲደረስላቸው አይቻቃለሁ። ግን እኔ በሌላ ልክ ሀቂቃ አልደረሰኝም። በሌላ ልክ የትኛውንም እንትን አላየሁም ማለት ነው። ማለት በጣም ሀቂቃ ብዙ ሰው ነው ያዘነው አረባጀም ሳይል ማለት ነው። እና በዛ ልክ ርብርብ እና ከሚጠበቀው በላይ ነው የገንዘብ መጠኑ የተጠራው። ያንንም ከተለያየ ሀገር የትም ከዝቅታ እስከ ከፍታ ድረስ ያለ እንትን ተረባርቦ መጨረሻ ላይ ምንም መልስ ለአመታት አለመኖር ሰውን ምንም ሊል ያስችሏል ማለት ነው። ምክንያቱም ማንም አልጨከነም። በማስተባበርም የሰራችሁ በመስጠትም አረቦች ሁላ እንዲሰጡ በማድረግ ያስተባበራችሁ በጣም ብዙ ነገር ነው ያለውና ይሄን ሁሉ ተደርጎ ምንም መልስ ባለመኖሩ ያው ሰው ያለውን ስሜት ምንድነው እሺ ብር ነው የተፈለገው ብሩ ሞላ ከዛ በኋላ የሚለው ጥያቄ መነሳቱ አግባብ ነበረ። ግን ያው እነኛ እንደዚህ ቅር አይላቸውም ወይ? ያው ቅር ይላቸዋል እንደ ሰው ማለት ነው። ምክንያቱም በለፋንበት እንዴት ስማችን በመጥፎ ይነሳል የሚለው ነገር ማስነሳታቸው እነኛ ግለሰቦች ማይቀር ነው። ስለዚህ ያው ያን ያህል የሚያወቃቅሰውን ነገር ተትቶ ደግሞ አለ ይሄንን የሚመስል
ነገር መሰማቱ በጣም ትልቅ ነገር ነው እና አልሐምዱሊላ